ሰላም ውድ አድማጮቼ እንደናችሁ በያላችሁበት እጅግ በጣም ሰላም ነኝ። የአማራን ትግል ከሚከታተሉ ነጋጠባ ከሚያዩ ሰዎች ጊዜን ሰዓቴን እንደውም አንዳንዴ አስፈላጊ ከሆነ ብቻ ሳይሆን ባገኘሁት አጋጣሚ ፋይናንሻሊ ማድረግ የምችለው ነገር ካለ አረጋለሁ። ይሄን አረጋለሁ ተብሎ አይወራም በአደባባይ። ሆኖም በትግሉ እንቅስቃሴ የአማራ ፋኖ ምን ያህል አቺቭ ነው የሚለውን ነገር መገምገምና ማየት ተገቢ ነው ብዬ አስባለሁ። አሁን ባለው ተጨባጭ ሁኔታ አንድ የእድር ስብስብና አንድ ድርጅት ተመስርቷል። ይሄንም ማለት የተመሰረተውን ነገር ባበረታታ ገደል የሚጨምርና ገደል የሚከተት ነው። ትክክል ያልሆነ ያልተስማሙበት የህዝቡን ትግልና የህዝቡን ችግር ያልተገነዘበ በግለሰቦች ፍቅር ወይም ደግሞ የማጭበርበሪያ ሐሳብ ይዞ የመጣ የተቋቋመ በ13 አባላቶች ያሉት የሚባለው ድርም በሉት ቁም በሉት ቅሬም በሉት ይሄ ምንድነው ብቻ የሆነ ነገር በሉት ተቋቁሟል። ያ ትክክል ነው ብዬ አላምንም። ለኔ በአማራ ትግል ውስጥ የብሔርተኝነት ትግል ነው። አማራ ያልሆነ መምራት የለባትም። መናገር እንፈልገው በጀነራል ተፈራ ማሞ ዘመነ ካሴ ላይ ነው። ጀነራል ተፈራ ማሞ በራሱ ከወንዶቹ ወገን ከትግራይ ተፈጥሮ ያለው አባቴ ከትግራይ ነው ብሎ ማንነቱን ነግሮናል። አማራ የሚለውን ቃል አልጠቀሰም። ጀነራልነቱን አልነጥቀውም። ለአማራ አስተዋጽኦ አበረክትም የሚልም ድንቁርና የለብኝም። ለአማራ አገልግሎት አይሰጥም የሚል ሐሳብ የለብኝም። በአመራር ደረጃ ግን እንዲቀመጥ እኔ በበኩሌ አልፈቅድም። ዘመነ ካሴም በተመሳሳይ ምክንያቱም ሁለት ማንነት አለው። አገው አማራ ነው፣ አማራ አገው ነው ብሎ በቻይነኛ አገውነቱን ነግሮናል። ሁለት ማንነት ያላቸው በአመራርነት ተቀምጠው ለውጥ ይመጣል ብዬ አላስብም። ድርጅትም ተመስርቷል ብዬ አልቀበልም። አህፋድ ራሱ በዚህ ላይ ያወጣውን እንኳን ደስ አላችሁ መልእክት እኔ እንደ አንድ አባል አይደለሁም። እዛ ውስጥ ምንም አይነት እንቅስቃሴ የለኝም። እንደ አንድ ግን በጎ እንደሚመለከት ለአማራ ሕዝብ እንደሚያስብ ድርጅት እንደተመሰረተ አህፋድ የሚለውን አይኔን ጥዬበት እንዲቀጥሉ እዛ ውስጥ ያሉ ግለሰቦች ንጹህ የአማራ ልጆች ስለሆኑ የሚያደርጉትን እንቅስቃሴ ደግፋለሁ። ከዛ ውጭ ግን ያለውን ነገር አልቀበልም። አሁን ምን ልልፈልጌ ነው? ጀነራል ተፈራ ማሞ የትግራይ ማንነት አለበት። እዛ ተመሰረት የተባለው እድር ውስጥ የገባበትን መንገድ ስመለከት እንዴት ገባ? ያ ድርጅት አመራር መርጦ ያልወጣበት ምክንያት ምንድነው? ያ ድርጅት መስርቻለሁ ብሎ ከወጣ በመሪነት ደረጃ ያስቀመጣቸው እነማን ናቸው? ያ ድርጅት በመሪነት ደረጃ ያስቀመጣቸው ያን ድርጅት የመሰረቱ እነማን ናቸው? አባላቶቹ እነማን ናቸው የሚለውን ነገር መልስ የሚሰጥ አይደለም። ይሄ በዚህ ደረጃ በአደባባይ የወጣችሁ ሁለት ማንነት ያላቸውን ሰዎች በመሪነት ማምጣት ከአማራና ከትግሬ የተወለዱ ትግሉን መደገፍ ይችላሉ፣ ትግሉን ማገፍ ይችላሉ። በዚህ ትግል ውስጥ ገብተው ግን የወሳኝነት የመሪነት ወይም ደግሞ ይሄ የአማራን ትግል የአንድ አይን ብለን የምንጠብቀውን ትግል ወደፊት ይዘው መሄድ አይችሉም። ስለማይችሉ ማለት ነው። አይሆንም። የብሔርተኝነት ወይም ደግሞ የአማራ ሕዝብ ትግል ከሆነ የአማራ ማንነት ያላቸው ተፈትነው የወጡ የሚስተካከሉና የሚታረም ነገር ካላቸው ታርመውና ተስተካክለው የሚጓዙ ሰዎች ካሉ የሰው ደም የሌለባቸው በፖለቲካ ሸፍት ያልተጠመቁ እዚህ ድረስ የመጡ ሰዎች ካልሆኑ በስተቀር ይሄን ትግል ሊመሩ የሚችሉ ሰዎች ሌላ ብሔር ማንነት ያላቸው እንዲመሩ እኔ በበኩሌ አልፈቅድም። ሌላ ብሔር ማንነት ያላቸውን ልክ እንደ አንድ አማራ እያገለልኩ ምናምን አይደለም። በዚህ ውስጥ ተሳትፎ መጓዝ ይችላሉ። በዚህ ትግል ውስጥ ግን ገብተው እንጓዛለን፣ ይሄን ትግል እንመራለን፣ የዚህ ትግል ዋና አናት ሆነን እንቀጥላለን የሚለው በምንም ተቀባይነት የለውም። ስለዚህ አሁን የተመሰረተው ድርጅት ላይ ያሉ አመራሮች ዘመነ ካሴና ጀነራል ተፈራ ማሞ ላይ ጥያቄ አለኝ። እንደ አማራ መሪ መሆን ይችላሉ የሚል እምነት የለኝም። ከዛ ውጪ በዚህ ድርጅት ውስጥ ተመሰረተ የሚባለው በጎጠኝነት ሲታመሱ የሚውሉ ያልሰለጠነ ማንነት የሌላቸው የፖለቲካ ስንቅ የሌላቸው የራሳቸው ቤተሰቦቻቸው እናቶቻቸው ምድር ላይ በድሮ የተፈጨፉ ያህንም የማይሰማቸው በተለያየ በሰለጠነ ዓለም የተቀመጡ ያልሰለጠነ ማንነት ያላቸው ይሄ ከገጠሩ ክፍል የወጡ ግን የአስተሳሰባቸው ድረስ አረንቋ ውስጥ ያለ ሰዎች አንደበታቸውን አፋቸውን በተለያየ ቦታ ስለከፈቱ አማራ ያሸንፋል ማለት አይደለም። ከስሜት የወጣ ስሌትን መሰረት ያደረገ ትግል መደረግ ካለበት
ምክንያታዊ ትግል መደረግ ካለበት አማራን ያድናል። ምክንያታዊ ያልሆነ ከስሜት የዘለለ በስሌት የማይመራ ከሆነ ግን ዋጋ እንከፍላለን። የሁለት ማንነት ያላቸው እነ ጀነራል ተፈራ ማሞም የተመሰረተውም ድርጅት ተብሎ የተመሰረተው አካልም ድርጅት እንዳልሆነ ታምኖ ድጋሚ ራሳቸውን አቅንተው የአማራ ህልውና ትግልን ለማቃናት በአማራነት ደረጃ ያለ በአንድ መዋቅር ውስጥ ተካተው ድርጅት መስርተው እንዲመጡ ቢደረግ መልካም ነው። 3ም 4ም ድርጅት ሊኖር ይችላል። አማራ ግን የህልውና ትግል ላይ የድርጅት ማማረጥ አይደለም የመኖርና ያለመኖር ትግል ላይ ያለ ህዝብ ስለሆነ ህዝቡን ታሳቢ ያደረገ መሰረት ያለው ትግል እንዲደረግ እኔ በኩሌ ጥሬን አደርጋለሁ። ከማንም ጋር ጥላቻ የለኝም። የሐሳብ ልዩነት እንጂ የግለሰብ ጥላቻ የለብኝም። የብሔሮችም ጥላቻ የለብኝም። ያለብኝ የህዝብ የመጣበትን ችግር እንዴት አድርገን ነው መቀልበስ የምንችለው የሚለው ላይ የራሴን አስተዋጽኦ የራሴን አመለካከት ነው ማስቀምጠው። ፋኖ በያለበት ሆኖ ይሄንን ትግል እንዳይኑ ብሎ እንዲጠብጥሬን አስተላልፋለሁ። ድል ለፋኖ፣ እናሸንፋለን። በርቱ።